በህይወት ውስጥ ራስን ይቅር እንደማለት በጣም ከባድ ነገር የለም። እኔም ራስን ይቅር ማለት አልችልም። ምክንያቱም ማድረግ እንደምችል እያወቅኩ ላላደረኳቸው እያንዳንዱ ነገሮች መቀየር እየቻልኩ ላልቀየርኳቸው እያንዳንዱ ነገሮች በድህነት ህይወት ውስጥ መኖራችን እያመማት ማረፍ እየፈለገች አሁንም ቢሆን እኔና እህቴን ለማስተዳደር ስትል እየሰራች ያለችውን እናቴን አለማሳረፌ በዙሪያ ያሉ መንከባከብ የምፈልጋቸው ሰዎችን እስካሁን አሁንም ሲቸገሩ ማየቴ እኔም ራሴን ማስቀመጥ የምችልበት ወይም ደግሞ ለራሴ ላስቀምጡት ቦታ ላይ ያለመድረሴ ሁሉም የኔ ጥፋት መሆኑን እያወቁ ራሴን ይቅር ማለት አልችልም። እነዚህን ሁሉ ራሴን ይቅር ማለት ማልችልባቸው ነገሮች እስካልፈታው ድረስ ራሴን ይቅር ማለት አልችልም። እነዚህን ነገሮች ለምንድን ነው ያላደረኩት ብዬ ሳስብ ታዲያም ማድረግ እየፈለኩ ማድረግ እየቻልኩ ምንም ነገር እንዳላሳካ ያገዱኝ ነገሮች ምንድን ናቸው? ስንፍና እና ፍርሃት። ማለት ስንፍና ምንም ቢሆን ጊዜን በከንቱ ነገር አላጠፋም። ፖድካስት ማየት፣ የሆኑ ነገሮችን መስማት፣ የሚጠቅሙኝ ነገሮች ማየት፣ ግን እነሱ ሁሉ ተምሬ ተግባር ማልወስድባቸው ከሆኑ ጥቅም የላቸውም። ሁሉም ቢሆን መዝናኛ ናቸው at the end of the day። እና አንድ አክሽን እኔንና መድረስ የሚፈልግበትን የለየን እና ያንን አክሽን መውሰድ ኮንሲስተንት መሆን አክቹአሊ ስራውን ራሱን መስራት ነው ችግር የሆነብኝና ኦቨር 2 ዓመት 3 ዓመት የሚሆነ ጊዜ ነገሮችን ስማር ሳይ እና ተደጋጋሚ ጊዜ ብዙ ነገሮችን አደርጋለሁ ብዬ ስማር ሳይ ቆይቻለሁና አደርጋለሁ ብሎ ማድረግ ነው አሁን ችግር የሆነብኝና አሁን ብዙ ነገሮችን አደርጋለሁ ብዬ ያላደረኳቸው ነገሮች መሄድ ከምፈልግበት ማሳካት ከምፈልገው ነገር ሁሉ እያገዱኝ ነው። ኢቨን ይሄንን ቪዲዮ ቀርጻለሁ ብዬ ካሰብኩ ወደ 2 ሳምንት 3 ሳምንት ሊሞላው ነውና እያንዳንዷ እያዘገየኋት ያለሁት ነገር በህይወቴ ውስጥ ችግር እየፈጠረች ፍርሃት እንደውም ፈሪ አይደለሁም ብዬ አስብ ነበር። ነገር ግን ሳያው ሆነም ቀረም ፍርሃት ነው። አንድ ስልክ ደውዬ የመጀመሪያ አውትሪች እንዳላረግ አንድ እርምጃ እንዳልወስድ የያዘኝ ነገር ፍርሃት ባይሳካስ በጣም የበዛ አንድ ነገር ላይ በጣም የበዛ ማሰብ ምናምን እና እነዚህ ሁለቱን ነገሮች ከቀረፍኩ ማሳካት በምፈልገው ነገር ላይ በህይወቴ ውስጥ አንድ ትልቅ እርምጃ እራመዳለሁ ብዬ አስባለሁ። እና ማሳካት የምፈልገውን ነገር እስካላሳካው ድረስ ራሴን ይቅር አልለውም። ይሄ የሆነ ራስ ላይ ለመፍረድ ምናምን ሳይሆን የእውነት የኔ መኖር ከኔ በላይ የሚገባቸው ብዙ ሰዎች አሉና የኔ አንድ እርምጃ መራመድ ከኔ በላይ ህይወታቸውን ሊቀይርላቸው የሚችል ብዙ ሰዎች አሉና የግዴታ ይህን እርምጃ ለነሱ ስል መራመድ አለብኝ። የገባሁት ቃል አለ፣ ቃሌን መፈጸም አለብኝ እና የግዴታ ማሳካት የሚገባኝ ነገር አለ። ይሄ አማራጭ አይደለም ነው። አሁን ዛሬ ብዬ ካልተጠቀምኩበት ዛሬ አልፎ ትናንት ይባላል። ነገ ሰራዋለሁ ብዬ ካስቀመጥኩት
ነገም ደግሞ መጥቶ ዛሬ የምልበት ቀን ይመጣል እና ያለችኝ ጊዜ ዛሬ ብቻ ናትና የግዴታ የምፈልገውን ማሳካት ያለብኝ ነገር ማሳካት አለብኝ። እስከ ትናንት ድረስ ያጠፋኋቸውን ጥፋቶች ትናንትን ዛሬ ላይ መመለስ ስለማልችል እነሱ በነበሩበት ይቀመጡና የትናንትናውን ጥፋቴን ዛሬ ላይ ለመድገም መጣር አለብኝ። ስለዚህ ስንፍናዬን አሁን ዛሬ አክሽን በመውሰድ እያንዳንዱ ቀን የምችለውን ነገር አቺቭ በማድረግ ፍርሃት ደግሞ አውቃለሁ ሁሉም ነገር ሲጀምር ያስፈራል። እሱ ደግሞ የሚያሳየው ሰው መሆኔን ነው። ግን ከኔ በላይ ከሁሉ ነገር ከማንም ሰው በላይ የሚጠብቅ የሚረዳ ፈጣሪ አለና ሀሳቤን ሁሉ እሱ ላይ ጥዬ እኔ የምችለውን ማድረግ አለብኝ። ስለዚህ ከዚህ በኋላ ህይወታችን ሀ ተብሎ ይጀመራል። ስም ለመስጠት ኢንተርኔት ላይ በተለመደው ስም ከዚህ በኋላ ሞንክ ሞድ ውስጥ ነን ማለት ነው። እያንዳንዱን ቀን ፕራዮሪቲ የሚሰጣቸውን ነገሮች አድርገን ምናልባት በ2 ወር ውስጥ በ3 ወር ውስጥ የምንችለውን ሁሉ በየቀኑ ጥረን አንድ እርምጃ ካለሁበት መራመድ አለብኝና ከዚህ በኋላ ሞንክ ሞድ ውስጥ ነን። እያንዳንዱ ቀን ቻሌንጅ እና ማድረግ የሚገባኝን ማደርግበት ቀን ነው። ስለዚህ ኦፊሻሊ ዛሬ ዴይ 1 ሞንክ ሞድ ይሆናል ማለት ነው። አይ ሆፕ ጥሬ ራሴን ይቅር የሚልበት ቀን እንደሚመጣ እና ደግሞ ያለኝን ሁኔታ ዛሬ ተመልሼ አይቼ ይህንን ቪዲዮ ተመልሼ አይቼ የምኮራበት እንደሚሆን ተስፋ አለኝ። አሁን አይም ብሮክ፣ አሁን የተሰበረ ሰው ነኝ። ግን ራሴን ገንብቼ ከዚህ ጸጸት እንደምንወጣ ተስፋ አለኝ። ፈጣሪ